ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ደስታ መትረፍረፍ ከሁላችሁም ጋር እንዲሆን እየተመኘሁላችሁ ዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱም ደግሞ የዛሬ የ24 ሰዓታት የኮሮና ቫይረስ ምርመራ እጅግ በጣም እየጨመረ ሄዷልኝ እና ስለሱ አንዳንድ አዲስ ነገሮችን እነግራችኋለሁ ማለት ነው። ቪዲዮ አይረዝምም፣ ከ2 ደቂቃ አይረዝምም። እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። በኢትዮጵያ በ24 ሰዓታት ውስጥ በተደረገ የኮሮና ቫይረስ ምርመራ 801 ሰዎች ብቻ ተገኘባቸው ማለት ነው። 801 ሰዎች ማለት እንግዲህ እጅግ በጣም ከፍተኛ ነው። በጣም ሀያል ነው እና በ24 ሰዓታት ውስጥ በተደረገ ምርመራ 801 ሰዎች በኮሮና ቫይረስ ሲገኝባቸው እንዲሁም ደግሞ የ10 ሰዎች ህይወት አልፏልኝ ነው የሚል። ያው የሞቱ ሰዎች ትንሽ ቁጥር ቀነስ ብሏልኝ፣ ነገር ግን በኮሮና ቫይረስ የተያዙ ሰዎች ቁጥር እጅግ በጣም ከፍ እያለ ይሄዷልኝ እና በአዲስ አበባ ነሐሴ 2 ቀን ማለት ነው ባለፉት 24 ሰዓታት ውስጥ በተደረገው የ10919 የላቦራቶሪ ምርመራ 801 ሰዎች ከኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ ይላልኝ። አጠቃላይ በኢትዮጵያ ከቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 22253 መድረሱን የጤና ሚኒስትር ዶክተር ሊያ ታደሰ ባወጡት መረጃ አመላክቷል ማለት ነው። ከዚህ ባለፈ የ10 ሰዎች ህይወትም በቫይረሱ ምክንያት ያለፈ ሲሆን በአጠቃላይ በኢትዮጵያ በቫይረሱ ምክንያት ህይወታቸው ያለፈ ሰዎች ቁጥር 390 መድረሱን አመላክቷል ማለት ነው። በሌላ መልኩ በትናንትናው ዕለት የ292 ሰዎች ከኮሮና ቫይረስ ያገገሙ ሲሆን በአጠቃላይ ከበሽታው ያገገሙት ሰዎች ቁጥር 9707 መድረሱን ገልጿል። ከቫይረሱ ጋር በተያያዘ እስካሁን 488936 ሰዎች ምርመራ የተደረገ ሲሆን በአጠቃላይ በኢትዮጵያ ምርመራ የተገኘባቸው ሰዎች ቁጥር 22253 ደርሷልኝ። አሁን ላይ ቫይረሱ ያለባቸው ሰዎች ቁጥር 12154 ሲሆን ከእነዚህም ውስጥ 167 ሰዎች በጽኑ የታመሙ መሆናቸውን የጤና ሚኒስቴር መረጃ ያስታውቃል። እስካሁን በኢትዮጵያ 9707 ሰዎች ከቫይረሱ ያገገሙ፣ የ390 ሰዎች ህይወት አልፏልኝ። 2 ሰዎች ወደ ሀገራቸው መመለሳቸው ይታወሳልኝ ይላል ማለት ነው። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላልኝ። አጠር ያለ ነው። ያው እንግዲህ እስከ ፍጻሜው ድረስ እንደቆያችሁ ሙሉ ተስፋ አደርጋለሁ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። እግዚአብሔር ያክብርልኝ።